ሰላም ጤና ይስጥልን ወዳጆች። ሰሞኑን የዚህ የኢትዮጵያ የፖለቲካ አየር ትንሽ ጫን ያለ ነው። በጣም ጥሩ ነው። እንግዲህ የዲሞክራሲ አንዱ ማሳያ ሰዎች እንደፈለጉና በፈለጉት መጠን የግለሰብን የቡድንንና የሀገርን ሉዓላዊነት እስካልተዳፈሩ ድረስ እስከ ጫፍ ድረስ ሄደው ቅስቀሳዎችን ማድረግ፣ መወዳደር ከዛም ደግሞ ለምርጫ ቀርቦ ካሸነፉ እሰየው ሀገር መምራት፣ ካላሸነፉ ደግሞ ያሸነፈውን መርቆ መልካም የስራ ዘመን ማለት ዓለም ላይ በዲሞክራሲ በለጸጉ በሚባሉ ሀገራት የሚታይ እውነታ ነው። ዳሩ ግን አንዳንድ የምናየው ነገር ትንሽ ጎርበጥ የሚያደርግ ነው። ከምርጫ ተወዳዳሪዎች ሳይሆን አለ በርግጥ እነሱ ጋርም ብዙ ችግር አለ። እሱን ላነሳ አይደለም ዛሬ። ከምርጫ ውጪ የሆኑ የባዳ ተላላኪ የሆኑ ባንዳዎች ሚዲያ ከፍተው ይህንን ምርጫ አስታከው ትንሽ አንዳንድ እንደው አለ አይደለም እድሜ እንኳን ባይኖረው ለጥቂት ጊዜም ቢሆን ሰው ግራ እንዲያጋባ የሚያደርግ ዘመቻ ከፍቷል። ግማሹ አዳዲስ ቲክቶክ ከፍቷል፣ ግማሹ ዘፈን አውጥቷል፣ ግማሹ ይገጥማል፣ ግማሹ ይደንሳል። የዳንሱንም የግጥሙንም የቲክቶኩንም የዘፈኑንም መዝነን አበጥረን ስናየው ግን ውስጡ ለኢትዮጵያኖች ሰላም፣ ነጻነት፣ እኩልነት፣ ወንድማማችነት ሳይሆን የጠላትን የባዕዳን ተልዕኮ ያነገበ የባንዳ ስራ ነው ማለት እንችላለን የአንዳንዱ ስራ። ምክንያቱም በነጻነት ስም፣ በእኩልነት፣ በፍትህ ለህዝቦች በሚል ስም ፕሮፓጋንዳው ይነዛ እንጂ ከውጭም ሆነ ከሀገር ውስጥ የተለያየ ሶሻል ሚዲያ ከፍተው በዚህ በኢትዮጵያ መንግስት ወይም በብልጽግና በሚመራው የኢትዮጵያ መንግስት ላይ የተከፈተው ዘመቻ ዝም ብሎ በመንግስት ወይም በፓርቲው ላይ የተከፈተ ዘመቻ አይደለም። የአንዳንዶቹ ከዛም አለፍ ብሎ ኢትዮጵያ ላይ የኢትዮጵያ ጥቅሞች ላይ የተከፈተ ግልጽ ዘመቻ ወይም ደግሞ ማጣጣል አሊያም ኢትዮጵያን ለማፍረስ ዳር ዳር የሚሉ ሰዎች ስራ ስለመሆኑ የሚያጠራጥር አይደለም። ወዳጆች ዲሞክራሲ ገደብ አለው። ወዳጆች ዲሞክራሲ ሊሚት አለው፣ ዳር ድንበር አለው። አገርን እስኪያፈርስ፣ አገርን ለጠላት ለባዕዳ አሳልፎ እስኪሰጥ ዲሞክራሲ የለም። ማንም ይሄን አያደርግም። አሜሪካም፣ አውሮፓም፣ ኤዥያም ሌሎች። እናም ሰሞኑን ቲክቶክ የከፈቱትም ዘፈን ብለው ሙሾ ያወረዱትም በተለያየ መንገድ ሶሻል ሚዲያ ከፍተው የሚሉ ሁሉ እውነት ለዲሞክራሲ እውነት ለነጻነት ለእኩልነት አይደለም። እኔ አብዛኞቻቸውን ፈትሼ ለማየት ሞክሬያለሁ። ባለኝ ግንዛቤና ባለኝ እውቀት ልክ ስመዝናቸው አንዳቸውም ከገለባ የበለጠ ክብደት የላቸውም። ይሄ ማለት ግን እነዚህ ሰዎች ጥፋት አያደርሱም ማለት አይደለም። አንዳንድ የብልጽግና ደጋፊዎች ራሱ የብልጽግና አባላት ነን የሚሉ አንዳንድ ሰዎችም ግለሰቦችም ያናንቃሉ ይሄን ፕሮፓጋንዳ፣ ይሄንን ግልጽ ዘመቻ። እነዚህ ከባዕዳ ተልዕኮ ተቀብለው ጠመንጃም ታጥቆ ይሁን ሳይታጠቁ በህዝቦች ነጻነት በህዝቦች እኩልነት ስም የሚነግዱ የባዳ ተላላኪ ባንዳዎች የሚያራግቡት የሚያናፍሱት በዘፈን ይሁን በግጥም በእንጉርጉሮ ይሁን በለቅሶ አሊያም ደግሞ ጠመንጃ ይዘው የሚነዙት የሚሰሩት ስራ አቅም የላቸውም፣ ምንም አያመጡም እየተባለ ዝም የሚባል አይደለም በፍጹም። ቢያንስ ራሳቸው መንግስትን መጣል ባይችሉ እንኳን ያንን ማድረግ አይችሉም፣ ግልጽ ነው። ነገር ግን ሰፊው ህዝብ ውስጥ በፖለቲካ በቂ ንቃተ ህሊና በሌለው ወይም ይሄ የነቃ የፖለቲካ ዕውቀት በሌለው ህዝብ ዘንድ መርዝ እየረጩ ነው።
ፖለቲካ ደግሞ ያ ሆን ብሎ ተደራጅቶ ተቀናይቶ ፕሮፓጋንዳ የሚነዛውና ጠመንጃ ታጥቆ በሚንቀሳቀሰው ብቻ አይደለም የሚነዳው። መርዙ ህዝብ ውስጥ ይገባና የህዝብ ያለመረጋጋት፣ ሰላም እንደሌለ የጦርነት የግጭት ድባብ በህዝብ ጭንቅላት ውስጥ ምድር ላይ ባይኖርም ማለት ነው በሰፊው እንዳለ የስጋት ቀጠና እንደሆነ ሀገራችን አድርጎ የመሳል አቅማቸው ከፍ ያለ ነው። ይሄ ቱሪስትን ይገላል። ይሄ ኢንቨስትመንትን ይገላል። ይሄ የህዝቦች ወጥቶ መግባትን ስጋት ውስጥ ይጥላል። ምድር ላይ እነሱ በሚሉት ወይም ፕሮፓጋንዲስቶቹ በሚሉት ደረጃ ታጥቆ መንግስት የሚገፋ የሚጥል ባይኖርም ፕሮፓጋንዳው ግን ቀላል አይደለም። ሰው ጭንቀት ውስጥ ይገባና ለመንግስት ጥላቻ ያድርበታል። ፍርሃት ጥላቻን ይፈጥራል። እናም የብልጽግና ደጋፊዎችና እኔም ደጋፊ ነኝ፣ ችግር የለብኝም፣ የመንግስቱ ማለቴ ነው የፓርቲው ሳይሆን፣ ግን ስንደግፍ ሌላውን በማጣጣል ብቻ አይደለም። ስንደግፍ የመንግስቱን ጠንካራ ጎን፣ የጠላትን ፕሮፓጋንዳና መዘዙን በግልጽ እያስቀመጥን መሆን መቻል አለበት። እናም ስንሰራ ስንናገር ይሄን ከህዝቡ ላይ በመከላከል መሆን መቻል አለበት። የፕሮፓጋንዲስቶቹን ፕሮፓጋንዳ በማክሸፍ መሆን መቻል አለበት። በማክሸፍ እንጂ ምንም አያመጡም በሚል አይደለም። ህዝቡ ውስጥ መርዝ እየረጩ ነው። ህዝቡ እንዳይረጋጋ እያደረጉ ነው። አሁን የሰሞኑን እንኳን ሙሾ ዘፈን አልለውም የቴዎድሮስ ካሳሁንን ሙሾ አይታቸዋል። ይሄንን ሙሾ ይዞ በዛሬው ዕለት ማለት ነው አሁን ይሄን ቲክቶክ በመሰራበት መንገድ ላይ ሲሄድ በእግሬ መንገድ ላይ ሲሄድ አንድ ፓርቲ ልክ ይሄ የለቅሶ የለም ኢትዮጵያ ሞታለች የሚል ነገር ማለት ነው እንደ የሞት ዳስጣል የሚል ማለት ነው የሞት መንፈስ የሚጠራውን ዘፈን ማጀባር አድርጎ የሚቀሰቅስ ህጋዊ ፓርቲ አይቻልም። ይሄ ፓርቲውን ስም መጥራት አልፈለኩም እዚህ ላይ ማስታወቂያ እንዳይሆን ማለት ነው። ስለዚህ አንድ ፓርቲ በህጋዊነት የሚቀሰቅስ ፓርቲ ዳስጣል ሞተናል ለቅሶ ላይ ነን የሚል ዘመን ይዞ ከተማ ውስጥ የሚቀሰቅስ ከሆነ ሰው ሳይኮሎጂ ውስጥ ምንድነው እያስቀመጠ ያለው? ይሄ ፓርቲ ዘፈኑ ምን እያስቀመጠ ነው? ሌሎች አሁን አዳዲስ ቲክቶክ ከፍተው 1 ሚሊዮን ገብተናል፣ 4 ሚሊዮን ገብተናል፣ ከጠቅላይ ሚኒስትሩ አልፈናል ዊኖ ተገዝቶ ገንዘብ ተከፍሎ እንዲህ እንደሚሆን ኤቭሪባዲ ኖውስ። እዛ ውስጥ አሁን አልገባም። ዛሬ ማታ በዚህ ላይ እንወያያለን። የሆነ ሆኖ ግን እኔ የብልጽግና ደጋፊዎችና አባላት፣ ሌሎችም ፖለቲሻን፣ ምሁራን ህዝብ ውስጥ የሚረጨውን ወዳጅነትን፣ ወንድማማችነትና ሰላምን የሚንድን ነገር እንደቀላል አንየው። ለዚህ መልስ መስጠት መቻል አለብን። አናንቀን ልንተው አይገባም። ራሱ ብልጽግና ፓርቲም ልክ በቀደም ክብርት አዳነች አቤቤና ጠቅላይ ሚኒስትሩ ግልጽ አድርገው አንድ በአንድ በዳታ ለፕሮፓጋንዲስቶችና ለኢትዮጵያ ህዝብ እንዳሳወቁትና የፕሮፓጋንዲስቶቹን ወሬ እንዳከሸፉት ሌሎቻችሁም በያላችሁበት በምትችሉት መልኩ ማክሸፍ። ይሄንን እምለው እኔ ለብልጽግና አዝኜ ወይም ልዩ ወዳጆኛ አይደለም። ይሄን የምናገረው ሀገራችን ሰላም መሆን ስላለባት ሽፍታ እጅ አገር እንዳይወድቅ ይክፋም ይልማም ፉንጋም ይሁን ሰልካካ ይሄ መንግስት አንዳች ችግር ላይ ከወደቀ ሀገር ህዝብ ወደማይመለስበት አደጋ ላይ ይወድቃል። ይሄን እኔ ምንድነው የሚባለው የሆነ ገልመ የሚባል አለና እሱን ሰርቼ መሆን የለብኝም። የሆነ ተንባይ መሆን የለብኝም። ሀቅ ምድር ላይ ያለ ይሄን ለማለት ነው። ሼር አድርጉላቸው። አመሰግናለሁ።